አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ባላችሁበት ያለ ህዝነት አይላችሁ ያልኩኝ። ዛሬ ውሎ እንደዚህ ተጀመረ ማለት ነው። ዛሬ በምንድን ነው የምንጀምረው? ላንዛኒያ ነው ኢጣሊያ ነው ታንዛኒያ ላንዛኒያ አሰራር ነው ማለት ነው። ምንድነው እሱ ያዘጋጁት? ላንዛኒያ ለመስራት ምንድነው የሚያስፈልገን? እዚህ ጋር የተፈጨ ስጋ አለን፣ እዚህ ጋር ቲማቲም አለን፣ እዚህ ጋር ቅመም ፓራት ለህም ፓራት ሙሸከልና ፍልፍል አስወድ አንድ ማጅ ተጠቅሜያለሁ። ቀረፋ ዱቄቱን ተጠቅሜያለሁ። ነጭ ሽንኩርት ፓውደሩን ተጠቅሜያለሁ። እዚህ ጋር ሰልሳ አለኝ። እዚህ ጋር እንደዚህ ሽንኩርትና ሁለት ፍሬ ቃሪያ ቆረጥ አድርጌ እያመስኩኝ ነው ማለት ነው። እስከ መጨረሻው ተከታተሉኝ። ወዳችሁና ፈቅዳችሁ የምትከታተሉ ደግሞ ምስጋናዬ ከልብ ነው ማለት ነው። ወደ ስራችን ዶቼ እንደዚህ አቁላልቻለሁ። እንግዲህ ቲማቲምና ሽንኩርቴን አሁን የምጨምረው ስጋ ነው ማለት ነው። ውዶቼ እንግዲህ እንደዚህ ሆኖልናል ስጋው። አሁን እዚህ ጋር ውሃ በጣም መጠቀም አለብን፣ ምክንያቱም የሚበስልበት ላንዛኒያው ግዴታ ውሃ ያስፈልገናል ማለት ነው። ያኔ ብዙም ሳይበዛ እንደዚህ እናቸከችከዋለን ማለት ነው። መረቅ መኖር አለበት፣ ምክንያቱም መኮረኒውን ጥሬውን ስለምንጨምረው የሚያባስለው መኖር አለበት ፎረን ስናስገባው ማለት ነው። ውዶቼ እንግዲህ ላዛኒያውን ለመስራት እዚህ ጋር ጅቡን አዘጋጅቻለሁ። ጅቡን ሙዚሪላ ማለት ነው። እዚህ ጋር ሲኒዬን አዘጋጅቻለሁ። እንትን ደግሞ ሰልሱ ደግሞ እንደዚህ መረቅ ያለው ሆኖልን በስሏል ማለት ነው። ምክንያቱም እንዲያበስልልን ማለት ነው። ላዛኒያውን ጥሬን ስለምናደርገው ግዴታ ውሃ ያስፈልገዋል። ስለዚህ እንደዚህ ሲሆንልን በጣም ምርጥ ነው ማለት ነው። አሁን ወደ አሰራሩ እንገባለን ማለት ነው። እዚህ ጋር ደግሞ እንደዚህ አለኝ ማለት ነው። ይሄ መኮረን አለኝ የላዛኒያው እንትን ማለት ነው። አሁንም ፈርሽና ከታች እንትናችንን እየተጠቀምን እናደርጋለን ማለት ነው። ተከታተሉ እና ውዶች እዚህ ጋር እንደዚህ መጀመሪያ ጥሬ ስለሆነ ይሄ እንዲያበስልልን እዚህ ጋር እንደዚህ እንጠቀምበታለን ትንሽ ማለት ነው። ምክንያቱም ከስር መኮረኒውን ብቻ ማድረግ አንችልም። ለምን? ጥሬ ነው። ከስንያው ጋር ሲገናኝ ፎረኑ ሲያገኘው የሚያለሰልሰው ነገር ስለማይኖር እዚህ ጋር እንደዚህ የተወሰነ እንጠቀምለታለን ማለት ነው። እንዳልኳችሁ ጠዋት ምን ይበላሉ? ምግብ ሳይሆን እዳ ነው በነገራችን ላይ ማለት ነው። እንደኔ እስቲ ያሳሰባችሁ ካላችሁ እንደኔ ጠዋት ተነስታችሁ ምን ልስራላችሁ እያላችሁ በቃ የሆነ ራሳችሁን ቢዚ የሚያደርጋችሁ ካላችሁ እስቲ ኮሜንት ላይ አሳውቁኝ። እንዳው እኔም እንዳንቺ ነኝ ምናምን የምትሉ ማለት ነው። እንደ ጓደኛ እንኳን ባገኝ ማለት ነው። እና በጣም ከባድ ነው ውዶቼ። እዚህ ጋር እንደዚህ ሰበር እናደርገውና እንደዚህ እንዲዘጋልን ማለት ነው። እና አልኳችሁ የኔ ስራ ጠዋት እየተነሳሁኝ በቃ ለነሱ ምን ይበላሉ እያልኩኝ ማሰብ ማለት ነው። እና በጣም ከባድ ነው።
በጣም ከባድ ነው እና ዱአ አድርጉልኝ ማለት ነው። በነገራችን ላይ ስደት ከባድ ነው። የሰው ኑሮ መኖር ጠዋት ጠዋት በጣም ከባድ ነው። ግን ያው የራሳችንን ኑሮ የምንኖርበትን ሰዓት አላህ ያድርሰው እያልኩኝ ሁሌም ዱአዬ ነው ማለት ነው። አሁን እንደዚህ አድርጌያለሁኝ ማለት ነው። ከዛ ምን ይቀጥላል? እንደዚህ ከላይ ደግሞ እናርሰዋለን ማለት ነው። እንደዚህ እናደርግበታለን። ምክንያቱም ፎረን ሲገባ እንደምታዩት እንትኑ ላዛኒያው አልበሰለም። ስለዚህ ፎረን ገብቶ ብዙ መቆየት አለበት እስከሚበስል ማለት ነው። አሁን ለዚህ ተጠቅሜ ያለሁኝ ከዛ ምን እጠቀማለሁኝ? እንደዚህ ጅቡን እጠቀማለሁ ማለት ነው። ከዛ ደግሞ ሁለተኛ ፈርሻለሁኝ ማለት ነው። በዚህ ላይ እንደምትወዱ ተስፋ አደርጋለሁኝ። ምናልባት ብዙ አይነት አሰራር አለ፣ ይለያያል አውቃለሁኝ። አሁን እንደዚህ አድርገናል። እንደገና ድጋሚ እንፈርሻለን ማለት ነው። ሁለተኛ ዙር ማለት ነው። አለኩልህ ሶስተኛ እንደዚህ ያደርጋችሁ ብቻ ተደራራቢ ማድረግ ነው የሚጠበቅባችሁ ማለት ነው። ይሄ ደግሞ እንትኑ ሶስት ማዕዘን ስለሆነ አይመችም። እንትን እንደዛ አይዘጋላችሁም ማለት ነው። ስለዚህ የቆራረጥን ዳርዳሩ እንደዚህ መዝጋት አለብን ማለት ነው። ምክንያቱም ሁሉም ቦታ እንትን እንዲልልን ማለት ነው። ሁለተኛ ጠበቁንም እንደዚህ አርገናል ማለት ነው። ከዛ እንጅቡ እንደዚህ እንጠቀማለን። ከዛ አሁን የመጨረሻ የቀረኝ ሶስተኛ እንትን ነው የምሰራው በዚህ ላይ ማለት ነው። ተከታተሉ ልጆች፣ የኔ ቅመሞች። ሰብስክራይብ የለም ላይክ የለም እና ውዶች እያያችሁ አትለፉ። አብረን እንተጋገዝ። ያኔ ለውጥ የሚመጣው አንዱ ላንዱ ሲያዝንና አንዱ ላንዱ ደግሞ በቃ የሆነ በቅንነት አለ አይደል? በቅንነት ስንተጋገዝ ነውና አሳድጉኝ። እንደዚህ ሁለተኛውን ሰርተናል። ሶስተኛ እንደርባለን ማለት ነው። ሶስተኛው እንደዚህ ጀመርን ማለት ነው። እንዳልኳችሁ ያው ስንየው ሶስት ማዕዘን ስለሆነ ግዴታ እየሰባበርኩ ነው እንደዚህ የምጠቀመው ማለት ነው። ከዛ አሁን የመጨረሻ ስለሆነ እንደዚህ እናደርገውና የቀረንን መረቅ እናደርግና ሰልሳውን ጅቡን እንከንና ወደ ፎረን እንለዋለን። ፎረን ያው ለ20 አለኩልህል እንደዚህ ያህል ካበሰልነው በቂ ነው ብዬ አስባለሁ። አሁን እንደዚህ ሸፍነነዋል ማለት ነው። እኔ ይበቃዋል ብዬ ያሰብኩትን ያህል አድርጌያለሁ ማለት ነው። ምክንያቱም ሰልሳዬ ትንሽ ስለሆነ ነው። መጨመር ትችላላችሁ እናንተ። እንደዚህ ካረግን በኋላ ጅቡን አሁን እንጠቀመው። ሶስተኛውንም እንትን ጠበቃ ጨርሻለሁ ማለት ነው ውዶቼ። እንግዲህ እንደዚህ ጨርሻለሁ። ያው በወሬ ሞቅ ብሎኝ ምናምን ሳላስበው ለካ ደቂቃው በጣም ሄዷል ማለት ቪዲዮ ረዝሞብኛል ማለት ነው። ሲበስል ምናምን አሳያችሁ ነበረ። ነገር ግን ለዛሬ ነበረን ቆይታ ይሄን ይመስል ነበረ። ለ20 ደቂቃ አብስለን በደስቲርን ሸፍነውና ወደ ፎረን አስገብተን ለ20 ደቂቃ ካበሰልን በኋላ ከፍተን እንደገና እናቀለዋለን እንትኑ ማለት ነው ከላይ ያለው
ውዶቼ እንደዚህ ጨርሰናል። እንግዲህ በሌላ ቪዲዮ እስከምንገናኝ ይመቻችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።